child. It could have been. Yeah. Oh, It could have been so many different things. don't worry. Yeah. But Are you okay? ጋዜጠኛውን አስለቀሰው አሳዛኝ የህይወቱን ታሪክ ነግሮት አይደለም ወይም የደረሰበትን አደጋ 26 ዓመት ሁሉ በሆዴ አስቂው ይበላው ምን አለ እያልኩ በቃ በጣም ነው የምጨነቀው መኖር አይደለም ያለው እዚህ ጋር ደግሞ ሌላ ለቅሶ 26 ዓመታት እንቅልፍ አልባ ሌሊቶች ይቋጩ ይሆን የሚሉ የእናት ልቦች No, I mean, we didn't have any fertility problems. Okay. I mean, that we knew of. Yeah. We just, okay, to be honest with you, I did not want to be pregnant. I don't know why. I mean, I just... መውለድ እችላለሁ ነገር ግን ማርገዝ አልፈለኩም ከዚህ ይልቅ የተጣሉ ልጆችን ለማሳደግ ኢትዮጵያ ድረስ መጣው በዚህም መሰረት ሁለት ልጆችን ከማደጎ ቤት ወስጄ አሳደግኳቸው የአንደኛዋ ሴት ልጄ ወላጆች ወዲያው በቀላሉ ተገኙ ነገር ግን የሁለተኛው ልጄ ወላጆችን እስካሁን ላገኛቸው አልቻልኩም 26 ዓመት ሞልቶታል ወልደው የጣሉትን ወላጆቹን ላገኛቸው አልቻልኩም ትለናለች አሜሪካዊዋ አንድሪያ ይህንን ጥሪ የሰሙ እናቶች ከየስፍራው ይደውሉ ጀመር በጣም ብዙ ስልኮች ተደውለዋል የመላኩ እናት እኔ ነኝ የሚሉ እንዲሁ የመላኩ አባትም የመላኩም አባት እኔ ነኝ የሚሉ ብዙ ስልኮች ስናስተናግድ ነበር ከነዚህ ሁሉ ደዋዮች ለታሪኩ ቅርበት ያላቸውና የሚመሳሰሉ ሰዎች ተመርጠው በአካል እንዲገኙ ኢቢኤስ ስቱዲዮ ድረስ ቀረቡ በቃ በዚህ ሰዓት እኔ ከጓደኛዬ ጋር ተነጋገርን ደብዳቤ ግጥም አድርጌ ጽፌያለሁ ጡጦ አለ እና የኪዳነ ምሕረት ምስል አለ ባንሶላ ነው የተቀለሉት ልጁንም ጠዋት ሌሊት ነው 12 ሰዓት ቀኑን አላቀም ያስቀመጥኩበትን ቀን ግን በደብዳቤ እያንዳንዱን ገልጫለሁ 26 ዓመት ሁሉ በሆዴ አስቂው ይበላው ምን አለ እያልኩ በቃ በጣም ነው የምጨነቀው መኖር አይደለም ያለው የቀረቡትን እናቶች ሰምታችኋል እጅግ በጣም ልብ ይነካል ብዙ እናቶችም ደውለዋል በዚች በአንድ ነፍስ ምክንያት ብዙ የተጣሉ ልጆች እንደነበሩ ማስታወስና መረዳት ይችላል እጅግ በጣም ያሳዝናል ተሰዳቢዎቹም ሴቶች ናቸው ለምን ጣላችሁ አውሬ እንዲበላው ነው እንዲያደረጋችሁ ተብለው መከራውንና ጭንቁን የሚሸከሙትም እነዚሁ ሴቶች ናቸው ማህበረሰቦቻችን ሴቶች ላይ የምናደርስበትን ነገር አሁንም እያቆመን አይደለም በተቻለን መጠን እንጠንቀቅ እናስተውል አሜሪካዊዋ እናት ግን እነዚህ ልጆች ከወደቁበት አንስታ በስነ ምግባር አንጻ አሳድጋ ለቁም ነገር ለማድረግ አብቅታለች ከዛም ማንነት አለና ከየት እንደመጣችሁ ማን እንደወለዳችሁ ማወቅ አለባችሁ ብላ ኢትዮጵያ ድረስ መጥታ የነዚህ ልጆች ቤተሰቦች እየፈለጉ ነው አብዛኛውም ሰው እግረኛው ሚዲያ ላይ የቀረበችውን እናት ጠቁሟል አብዛኛው ነገር ይመሳሰላልና ትንሽ ምስራታ የተደረገው እዚህ ዓለም ባንክ ውስጥ ነው እንጂ ከዛ በታች ያሉ ቤቶች ብዙም የሉም እንደው ገጠራማ ገና ልማታማ ያለ ቦታ ነው የዛን ጊዜ እንግዲህ ያው ሰውየው መጠየቅ ትችላለህ እንደዛ ነው እንግዲህ ቀኑስ ምን ቀን ነው እኔ ጣልኩት ወር ቀን ነው ሰንበት ቀን ነው በዛው ነው ወደ ቤተክርስቲያን ወር ቀን ነው አይደል እኔ ሰንበት ቀን ነው ጠዋት ላይ ነው የሚጣለው ጠዋት ነው ወደ ሴትዮዋ ሲሄድ ጠዋት ድንጋይ መሃል ላይ ድንጋይ ትልቅ ድንጋዮች አሉ እዛ መሃል ላይ ነው ምን አልብሰውት ነበር የሆነ ልብስ ነጠላ ብጫቂ ነገር አልብሻዋል እና ከስር የሆነች ብጫቂ ሰውተኝ ነበር ሸሚዝ ነገር እሱን ነው እንግዲህ ያለበስኩት ስንት ቀን ይሆነዋል አንድ 15 ቀንና 16 ቀን እስቲ አንዳንድ ተመልካቾች የሰጡትን አስተያየት እንመልከት የፈረንጅ ስብዕናቸው ደግነታቸው ይገርመኛል አሜሪካውያን አውሮፓውያን እግዚአብሔር ይባርካችሁ ያለ ውዴታ በችግር የተገኘን ወስዳችሁ ለቁም ነገር አበቃችሁ ስልጣኔ ከመባረክ ደስ ይላል ግን እኛ ኢትዮጵያውያን ከነዚህ ፈረንጆች መማር አለብን ይሄን የመሰለ ልጅ አምጥተው ዘመዶችን ፈልግ ሲሉ የኛ ሰው ቢሆን አያደርገውም ፈጣሪ ጠብቃት ይክፈላት ፈረንጇን ይላል እንግዲህ እጅግ ደግሞ በጣም የሚገርመው ከምንም በላይ ሰዎችን ያስደስተውና ሰዎችን የሳበው ነገር የልጁ አስተያየት ነው እናትህ አንተን በመጣሏ ምን ይሰማሃል ብሎ ለጠየቀው ጥያቄ የሰጠው ምላሽ የብዙዎችን ልብ ነካ It could have been anything from financial issues to war to like maybe she was involved in the church or something. It could have been so many different things. So you just have no clue. Maybe single mother, yeah, with no support. Yeah.
again, a lot of different So you options. have this whole እቺ እናት አልፈርድባትም። እኔን የጣለች በእርግጠኝነት ደልቷት አይደለም። ወይ ተቸግራ ይሆናል፣ ወይ ተደፍራ ይሆናል፣ ወይም ደግሞ ቤተክርስቲያን ላይ ልጅ እንድታሳድግ ላይፈቀድለት ይችላል፣ ወይም ደግሞ የነበረችበት ሃይማኖት ያንን ነገር እንድታደርግ አይፈቅድላትም ይሆናል። ብቻ አላውቅም። ደልቷት እንዳልጣለችኝ ይረዳለሁና ምንም ልቀየማትም ምንም ላዝንባትም አይገባም። እናቴን ካገኘኋት ወዲያውኑ ከአሜሪካ ድረስ ትኬቴን ቆርጬ ዛሬ ነገ ሳልል እመጣለሁ ብሎ እችን እናት ይናፍቃል። ይህ ታሪክ አላበቃም። ብዙ እናቶች ይሄ ልጅ የኛ ነው እያሉ ነው። ነገር ግን እናት የምትሆነው አንድ ሴት ብቻ ናት እና መጨረሻው የዲኤንኤ ማረጋገጫ ይሄዳል ማለት ነው። በስተመጨረሻም ዲኤንኤ ከታወቀ በኋላ አንዲት እናት ብቻ የዚህ ወጣት ልጅ እናት ትሆናለች። ሌሎቹስ ምን ይውጣቸው ይሆን? እጅግ ያሳዝናል። 26 ዓመት አንብተዋል። ከዚህ በኋላስ ስንት ዓመት ያነቡ ይሆን? ይህም አንድ አጋጣሚ ሆኖ እነዚህም እናቶች ያጧቸው ልጆች ሊያገኙ ሊሆን ይችላል። እጅግ በጣም የሚያሳዝን ነው። እጅግ በጣም የሚያስከፋ ነው። ሁሉም እናቶች ይቆጫሉ። የዛን ጊዜ እንዳሁኑ ቢሆን ይህንን ነገር አናደርገውም፣ የእግር እሳት ሆኖብናል፣ እንቅልፍ አጥተናል ብለው ያዝናሉ። ለሁሉም እግዚአብሔር ይርዳቸው፣ የልባቸውን ጭንቀት እሱ ያቅልላቸው። ይሄን የምኞት ነው። ለቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በተሻለ ቪዲዮ እስከምንገናኝ ደህና ሁኑ። ናሁታ ቲዩ መንገድ ነው እና አሁን ቤት ተሰርቶበታል። ድንጋዩ ያኔ ድንጋይ ሜዳ ነበር፣ ወደ ሃይስኩል ትምህርት ቤት ሜዳ ምናምን ነገር ነበረ። ያኔ እንደዚህ ቤት ምናምን ተሰራ፣ ሜዳ ላይ ነበረ። ትላልቅ ድንጋዮች ነበሩ። ትላልቅ ድንጋዮች እዛ መሀል ጣለችው እና በወቅቱ ያኔ ተረኛ መርማሪ ነበርኩ። ያኔ ውድቀት ነው ይመስለኛል። መታወቂያ ሁሉ አስይዤ እዛ ከተሬ ምናምን መዳያለ ጸሎት መታወቂያ አስይዤ በኋላ ነው ደብዳቤ ጽፌ ምናምን ያልኩት። በዛ ምክንያት ነው እንትን ተባለ። ያው ልጁ ማሙሽ ቤቢ ምናምን ተብሎ በዚች በአንድ ነፍስ ምክንያት ብዙ የተጣሉ ልጆች እንደነበሩ ማስታወስና መረዳት ችለናል። እጅግ በጣም ያሳዝናል። ተሰዳቢዎቹም ሴቶች ናቸው። ለምን ጣላችሁ? አውሬ እንዲበላው ነው እንዲያደረጋችሁ ተብለው መከራውንና ጭንቁን የሚሸከሙትም እነዚሁ ሴቶች ናቸው። ማህበረሰቦቻችን ሴቶች ላይ የምናደርስበትን ነገር አሁንም እያቆምን አይደለም። በተቻለን መጠን እንጠንቀቅ፣ እናስተውል።